በስሟ ነው የምጠራት ኡሚ ስላት አቤት አትልም በስሟ ግን ስጠራት አቤት ትላለች በስሟ ስለምጠራት ወንጀለኛ እሆናለሁ ወይ የሚል ጥያቄ ነው። ወላጆችን በስማቸው መጥራት አደብና ተገቢ አይደል። በተለይ ደግሞ ወላጆች ልጆቻቸው በስማቸው ሲጠሯቸው ሚጠሉና ቀልባቸው የሚሰበር ከሆነ ትልቅ ወንጀልም ጭምር ይሆናል። እነሱን ከመበደልም ሊቆጠር ይችላል። አንዳንድ ስርዓት የሌላቸው አደብ የሚባል ነገር የማያውቁ ሰዎች አሉ። ወላጆቻቸውን ድምጻቸውን ጮክ አድርገው የሚጠሯቸው በስማቸው የሚጠሯቸው አሊያ ደግሞ እናታቸውን ያናገሩ ባልሽ የት አለ አባታቸውን ባለቤት የት አለች ብለው የሚጠይቁ ይሄ የስርዓት ማነስ። በሁሉም ነገር ዲናችን አደብ አስተምሯል። ወላጆቻችንን እንድናከብር አዘውናል። ራሳቸውን ቀጥታ ስንጠራቸውም ይሁን ሌላን ሰው እነሱ የት እንደሆኑ ስንጠይቅ ለነሱ ያለንን ክብር በሚገልጽ መልኩ ልንጠራቸው ልንሰይማቸው ይገባል። አላህ በተከበረው ቃሉ ወቁል ለሁማ ቀውለን ከሪማ የተከበረ አክብሮት የተሞላበትን ንግግር አናግራቸው የሚለውን አንቀጽ ሲፈስሩ አንዳንድ ሙፈስሮች ለስለስ ያለ ንግግርን አናግራቸው ስጠራቸው አባቴ ሆይ እናቴ ሆይ እያልከ ጥራቸው ብለው ፈሰራ። ስማቸውን ልጠራ የገሌ አባት ሁሉ ልትል አይገባም በላ። የገሌ አባት ማለት ያለበት የውጭ ሰው ነው። አማ ልጆች ወላጆቻቸውን ባሉበት አካባቢ ባሉበት ወቅት በዘመናቸው በአካባቢያቸው የአክብሮት መገለጫ የሚባለውን ስም ሊሰጧቸው ይገባል። አቡ ሁረይራ ረዲየላሁ ዐንሁ አርዳ ሁለት ሰዎች አብረው ሲሄዱ ተመለከቱ። ይሄ ማን ነው ብለው ጠየቁት። ለአንደኛ አባቴ ነው ብሎ መለሰላቸው። ይሄን አቡ ሁረይራ ረዲየላሁ ዐንሁ አርዳ እንግዲያውስ አባትህ ከሆነ በስሙ አትጥራው፣ ቀድመኸው ከፊቱ አትሂድ፣ ስትቀመጡም እሱ ሳይቀመጥ አንተ ቀድመህ አትቀመጥ ብለውታል። ነወዊም ረሕመቱላሂ ዐለይህ አዝካር የተሰኘው ኪታባቸው ላይ ልጆች ወላጆቻቸውን ተማሪዎች አስተማሪዎቻቸውን በቀጥታ ስማቸው መጥራት የተከለከለ እንደሆነ የሚያሳዩ መረጃዎችን የምናብራራበት ባብ ብለው ባብ አስቀምጠዋል። ከዛ በኋላ ደሊል ሊሆኑ የሚችሉ ነገሮችን ጠቅሰዋል። ከዚህም አንዱ ወላጆችን ከመበደል አንዱ አባትን በስሙ መጥራት ነው፣ መንገድ ላይ ከፊቱ የቀደሙት መሄድ ነው የሚል አተር አስፈራ። ይህ የተከለከለበት ምክንያት የማክበር ተቃራኒ ስለሆነ ወላጆችን ማክበር መታዘዝ፣ ለነሱ ክንፍን ዝቅ ማድረግ ለነሱ ዝቅ ማለት ዋጅብና ግዴታ ነው። በስማቸው ቀጥታ መጥራቱ ደግሞ የዚህ ተቃራኒ ነው። አንዳንድ ሰዎች ቀጥታ ፊት ለፊት ሲሆን አክብሮት በተሞላበት መልኩ የሚጣሩ የሚናገሩ፣ ነገር ግን እነሱ በሌሉበት ሲሆን አደብ የጎደለው ንግግር የሚናገሩና አደብ ባነሰው መልኩ ስማቸው የሚያነሷ ፊት ለፊት ሲሆኑ ወላጆቻቸውንም ይሁን አስተማሪያቸውን በማዕረግ በአክብሮት ስማቸው ሲጠሩ በሌሉበት ሲሆን በስማቸው የሚጠሩበት ሁኔታ አለ። ይህ አደብ የምንጠብቀው ሊላህ ብለን እንዳልሆነ የሚያሳይ አደብ መጠበቃችን የዲን አካል። ዲናችን ደግሞ ከሁኔታዎች ከሰዎች ጋር የተያያዘ ሊሆን አይገባም። ጥያቄው ላይ እንደተጠቀሰው እናት በስሟ እንጂ መጠራት ማትፈልግ ከሆነ አባትም እንደዚሁ ልጆቹ በስሙ እንዲጠሩት የሚፈልግ ከሆነ ይህኔ ችግር የለውም ይባላል። ከመሆኑም ጋር ግን ለልጆች እንደ አደብ ወላጆቻቸውን በስማቸው መጥራቱ ተገቢ አይደል። ያሉበት አካባቢ ላይ ኡሚ የሚለው ስያሜ ማይታወቅ ከመሆኑ አንፃርና ጠልታው ከሆነ በአካባቢ የሚባለው ማለት ነው። ሙሉ በሙሉ በስሟ መጠራትን ፈልጋ ከሆነ እሷ ከፈለገች ምንም ችግር የለም። ሌላኛው ጥያቄ ፀጉር ቤት ለመስራት ፈልጌ ነበረ። ፀጉራቸውን የሚሰሩ ሰዎች በእስልምና የማይቻል ቁርጠኝ ቢሉኝ ለምሳሌ ፍሪዝ፣ ባልቶኒ የመሳሰሉት አይነት ቁርጦች ብቆርጣቸው ይህ ነገር በሸሪዓ እንዴት ይታያል የሚል ጥያቄ። ነብዩ ሰለላሁ ዐለይሂ ወሰለም ሷሂህ በሆነ ሐዲሳቸው ፀጉሩ የተወሰነ ተነስቶ የተወሰነው የቀረን ሰው ወይም ህፃን ባዩ ጊዜ ሁሉንም ላጨው ወይም ሁሉንም ተወው ብላ። በዚሁ መሰረት ማንኛውም ፀጉሩን የሚያነሳ ሰው ማንኛውም ፀጉሩን የሚያስነሳ ሰው በመላጭ ሲላጭም ይሁን በመቀስና በማሽን ሲቀነስ
ሙሉ በሙሉ ሁሉንም እኩል አድርጎ ማንሳት ይጠበቅበታል። የተወሰነውን ላጭቶ የተወሰነውን መተው፣ የተወሰነውን ዝቅ አድርጎ ቆርጦ የተወሰነውን ከፍ አድርጎ መቁረጥ ራሱ የተከለከለ ከሆነ ይሄን ድርጊት የሚፈጽመው ሰው ስራም የተከለከለና የተወገዘ ይሆናል። ሸሪዓው በሚያዘው መልኩ ፀጉር ቤት ከፍተህ መስራት ከቻልክ ችግር የለውም። ጺምን አላጭም ፀጉርን ዙሪያውን ዝቅ አድርጌ ቆርጬ ከመሃል ከፍ እንዲል አላደርግም ብለህ ማስታወቂያ ከመለጠፍ ጋር በሸሪዓው መሰረት መቆረጥ የሚፈልጉ ሰዎች አንተ ጋር የመጡ ተቆርጠው ስራህን መቀጠል የምትችል ከሆነ ጥሩ ነው። ከነየከበት አጅርም ጭምር ታገኛለህ። አማ ሁሉም አይነት ሰው መጥቶ እንደ ፍላጎቱ ሸሪዓን በሚጻረር መልኩ እየተቆረጠ የሚሄድ ከሆነ በወንጀል መተባበር ነው የሚሆን። ከፊሉን ቆርጦ ከፊሉን መተው፣ ከፊሉን ከፍ አድርጎ ከፊሉን ዝቅ አድርጎ መቁረጥ ወይም መላጨት በዲኑ የተከለከለ ከሆነ የተከለከለን ስራ ሰርቶ